ፊልሙ ሲጀምር ሊ የምትባል አንዲትን ልጅ በብስክሌት ላይ ተቀምጣ እየነዳች እንመለከታታለን። እናም ልጅቷ ብስክሌት እየነዳች ውሾችም ከኋላዋ ይከተሏታል። ይሄ ነገር ለምንድነው ውሾቹ እሷን በብዛት ሆነው የሚከተሏት የሚለውን ነገር ፊልሙን እስከ መጨረሻው ስትከታተሉም የምታውቁት ይሆናል። ሊ በፓርክ ውስጥም ከውሻዋ ጋር በነበረችበት ጊዜ እናቷ ትመጣለች። ከዛ የሊ እናት ሊን ትወስዳታለች። ለጥቂት ቀናት እናቷ ወደ ውጭ ሀገር ልትሄድ ስለሆነ ሊን ከአባቷ ጋር ልትተዋት ነው። የሊል እናትና አባት ተፋቷል። አሁን እሷ ከእናቷ ጋር ነበረች። አብዛኛዋን ጊዜዋን ደግሞ የምታጠፋው ከዋሻ ጋር ነው፣ ውሻው ጋር። እናም የሊ አባት ስጋ ቆራጭ ነው፣ ስጋ የሚሸጥ ሰውዬ ነው። እናም ከሱ ከስራ እንትን ካለ በኋላ ከሱቁ ሲወጣም የሊል እናትና እንዲሁም ሊን ያገኛታል። ለአባቷም የተወሰነ ጊዜ ካንተ ጋር ትቆይም፣ እኔ ውጭ ሀገር ልሄድ ነው ትለዋለች። አባቷ ግን እሷን ሲያያት ልጅቱን አይወዳትም። ምክንያቱም ካጠገቧ ውሻ አለ እና እሱ ውሻ ጭራሽ አይመቸውም። ውሾችን አጥብቆ ይጠላል። በተጨማሪም የተከለከለ ነው፣ ወደሱ ቤት ውሻ እንዲያስገባ አይፈቀድለትም። ግን ከዛ በኋላ እሷን ከተመለከተ በኋላ ወደ ቤት ውሻውንም እሷንም ያመጣቸዋል። ሁለቱንም ካመጣቸው በኋላ አንዲት እመቤትም ውሻ ይዞ ሲገባ ትመለከታለች። ከዛም በኋላ ለሊ አባት ትነግረዋለች፣ እዚህ እኮ ውሾችን ማምጣት ማቆየትም አይፈቀድልህም፣ ለምን አመጣህ ትለዋለች። አትጨነቂ፣ ለጥቂት ጊዜ ብቻ ነው የሚቆዩ ይላታል። ከዚያም እራት ይበላሉ። ለሀገን የሚበላውን እራትም ስትሰጠዋለች፣ ግን እሱ በጭራሽ አይወዳትም። አብራው ልተኛ ስትል በፍጹም አይሆንም በማለትም እሱ ይከለክላታል። ከዛ ሀገንን በመታጠቢያ ቤት ውስጥ ይቆልፍበታል። ምስኪኑ ሀገን ሌሊቱን ሙሉ ሲጮህ ያድራል። በዚህም ምክንያትም ምንም መተኛት አልቻለችም ሊ። እንዲሁም አባቷም አይተኛም። ከዛ በኋላም ጠዋት ላይ ትነሳና ሙዚቃ ስትጫወትም እሱም ሀገንም ሙዚቃውን ሰምቶ ሸለብ ያለ እንቅልፍም ይወስዷል። በሚቀጥለው ቀን ጠዋትም አንድ ሰው ከፖሊስ ጣቢያ ይመጣል። ከዛም በኋላ እንዲህ ይለዋል፣ እዚህ ያልተመዘገበ ውሻ እንዳለህ ደርሰንበታል። በእውነቱ እያወራ ያለው ስለ ሀገን ነው። ከዛም በኋላ አንድ ሴትዮም እንደተናገረችበትም ያህል አባትየው ለመደበቅ ይሞክራል፣ ውሻ የለኝም ይላል። ግን ከዛ በኋላ ሄገን ውሻው ከመታጠቢያ ቤትም ይወጣል። ይህንን በድብቅ ሊ እየተከታተለች ትገኛለች። እሱ ለሪፖርትም ለውሻውን ይሰጣል፣ ለውሻ ፖሊስ ያስረክባል ብላ ሰክታ ነበር። ከዛ ሀገንን በድብቅ ወደ ትምህርት ቤቷ ትወስዷለች። ከዛም በሙዚቃ ክፍል ውስጥም ትደብቀዋለች። የሀገንን ድምጾች ሲሰማ ውሻው ይወጣል። ከዛ መምህሩ በጣም ይበሳጫል። ለምንድነው ውሻውን እዚህ ያመጣሹ በማለትም ይናደዳል። ለምን ወደ ትምህርት ቤት ወደ ክፍል ውስጥ አመጣሹ በማለትም ተበሳጭቶ ከክፍል ያስወጣታል። እሷም አባቷን ታገኘዋለች። አባቷም መምህሩ ይሄ ነገር ነግሮት ስለነበር በጣም ይናደዳል። ውሻውንም እገለዋለሁ በማለትም ይዝታል። ከዛ በኋላ አብረው እየሄዱ እያለም ውሻው መውረድ አለበትም፣ ድጋሚ ወደኛ ቤት መምጣት የለበትም፣ እንስሳት ማቆያ መቀመጥ አለበት ሲል ሊ ግን ይህን ለማድረግም ፍላጎት እንደሌላት እንገነዘባለን። ይህንንም እኔ አልፈልግም ትላለች። ለአባቷም ታስረዳለች። አባትየው ግን ውሻውን ጥሎት መንዳት ይጀምራል። ከዛ በኋላ እሷም ማልቀስ መጮህ ትጀምራለች ለአባቷ ለማስረዳት። ውሻው እየሮጠ ከኋላ ይከተላቸዋል። እባክህን እንደዚህ አታድርግ ትለዋለች። ግን እሱ ምንም ሳይሰማት መንዳቱን ይቀጥላል። በሌሊትም እሷ ታስባለች፣ ውሻዬን ማግኘት አለብኝም ትላለች። ምግብ ለማዘጋጀትም ስትሞክር አባትየውም ይነሳል። ከዛ በኋላ እንዳትወጪ ቀጥ ብለሽ እሱን ምግብ አስቀምጠሽም ወደ መኝታሽ ሄደሽም ብተኝ ነው የሚያዋጣሽ ይላታል። ውሻውም እዛው የጣሉት ቦታ ቆሞ እንመለከተዋለን። አሁንም ሊሊን እየጠበቀ ነው። ምሽቱም እንደዚህ ነክቶበታል። እሷ ግን ምንም እስካሁን ወደዚህ የመጣችበትም አንድም ነገር የለም፣ አላገኛትም። ወደፊት ሲሄድ የውሻ አስክሬን ይመለከታል። አሁን ሄገን አንድ ነገርም ይረዳል። እዚህ ዝም ብሎ የሚዟዟር ከሆነ በየቦታው ሊገደል ይችላል። እንዲሁም ራሱን መጠበቅ አለበት። ረሃብ ይሰማዋል። ከዛም ነጭ ውሻን ይመለከታል። ወደ ስጋ ሱቅ ተከትሎት ነጭን ውሻ ይሄዳል። ብዙ ውሾችም እዛ ቦታ ተሰብስበው ነበር።
የተራረፈ ስጋ እየበሉም ይገኛሉ። ሄገን ወደ እነሱ ጋር ሲሄድም እንዳይበላባቸው መጮህ ይጀምራሉ። በዚህ ጊዜ የቤቱ ባለቤትም ሁሉንም ውሻ ማባረር ይጀምራል። ነገር ግን ሄገን አሁንም እዚያ ያለ አልሄደም። ከዛ በኋላ የሱቁ ባለቤት በጣም ይህንን አይቶ ይናደዳል፣ ሊገድለውም ይሞክራል። በዚህ ጊዜም ነጭ ውሻ ይመጣና ያን ሰውዬ ይነክሷል። በዚህ ጊዜ ሲያጠቃውም ሁለቱም ከዚያ አምልጠው ከሱቁ ወጥተው መሮጥ ይጀምራሉ። አሁን ሁለቱም ጓደኛሞች ሆነዋል። በጣም ብዙ ውሾችም ወዳሉበት ቦታ ይሄዳሉ። እነዚህን የጎዳና ተዳዳሪ ውሾችን ለመውሰድም ከውሻ ድርጅቶችም በመኪና ሆነውም ሲመጡ እንመለከታለን። አሁን ላይ እነዚህ በርካታ የሆኑ ሰዎችም እነዚህን ውሾች ለመውሰድ ነው ወደዚህ ቦታ ጎራ ያሉት ማለት ነው። የውሻ አዳኞቹ እነዚህ ብዙ በርካታ ውሾችን ይይዛሉ። ነገር ግን አሁንም ሄገንና ነጭ ውሻ እንደምንም ህይወታቸውን ለማዳን ከዛ ይሄዳሉ፣ ይፈረጥጣሉ። ከዛ በኋላ እነርሱንም አንድ ሰው ይመለከታቸዋል፣ ያያቸዋል፣ ልክ ይጠጋቸዋል። ከዛ በኋላ ሀገን ወዲያውኑ መሮጥ ይጀምራል። እሱን ሊይዙት ቢፈልጉም ነገር ግን ሩጫ በጣም ኃይለኛ ስለነበረ መፈርጠጥ ይጀምራል። ከዛ ከነጭ ውሻው ጋር ሲሮጡም በመንገድ ላይ ይለያያሉ ማለት ነው። ከዛ በኋላ ሀገን መንገድ ላይ በአንድ ሽማግሌ አማካኝነትም ይደበቃል። ከትምህርት ቤት በኋላ ሊሊ የሙዚቃ አስተማሪዋን ይቅርታ ጠይቂ ተብላ በአባቷ ተከዳ ይቅርታ ትጠይቀዋለች። እሷ ልቧ ምንም ደስተኛ አይደለም አባቷ ስላስገደዳት እንጂ። እሷም ይቅርታ ካለች በኋላ በብስክሌትም እሱን ልትፈልገው ትሄዳለች። በተለያዩ ቦታዎች ላይ ማስታወቂያ ትለጥፋለች፣ ግን እዚያ የትም ልታገኘው አልቻለችም። ያ ሽማግሌ በሌላ በኩልም ውሻውን ይዞ አንድ የሆቴል ባለቤትም ይሸጠዋል። በእውነቱ የዚህ ሆቴል ባለቤትም የውሻ ሻጭ ነበር። ውሻ በመሸጥ በርካታ የሆኑ ስራዎችንም እንደሚሰራ እንገነዘባለን። እናም በርካታ የሆኑ ውሾችን ይህ የሆቴል ባለቤትም አስሮ ይገኛል። ገንዘቡን ከተቀበለ በኋላ ከዛ በኋላ አንድ ሰው ወዲያው ውሻ ለመግዛት ወደዛ ይገባል። በርካታ ውሾችን ያያል። ይህም ሰውዬ ውሾችን አዋጊ ነበር እና ውሾችን አዋግቶ አሰልጥኖ ገንዘብ ያገኛል። እናም አሁን ላይ ሀገንን ይወደዋል ማለት ነው ይህ የውሻ አከፋፋይ። እናም ባለቤቱ ይህ ጠንካራ ውሻ አይደለም ቢለውም ነገር ግን ችግር የለውም ከኔ ጋር ይሄዳል አሰለጥነዋለሁ በማለትም ብር ይቀበላል። ከዛ በኋላ ሀገንን ማደንዘዣ ወቅቶት ወደ ቤቱ ይወስደዋል። ከዛ በርካታ የሆነ ፕሮቲን ይመግበዋል፣ ያው ይደበድበዋል። ለምን ደም የተጠማ ውሻ እንዲሆንና በእሱ የውጊያ ክበብ ውስጥም እንዲዋጋ ለማድረግ። ከጥቂት ቀናት ስልጠና በኋላ በጣም ኃይለኛ ውሻ ይሆናል። በጣም ጥርሶቹ ራሱ ረዣዥም ነበሩ። አሁንም ሊሊን እንመለከታለን። ሄገን ውሻዋን እየፈለገች ነበር። አንድ ሴትዮዋ ጋር ትሄድና የእንስሳት መጠለያ ትጠይቃታለች። ግን እቺ ሴትዮዋ እኔ አላየሁትም፣ ግን እንደዚህ ያሉ ውሾችም በመንገድ ላይ ሲዟዟር ተገድሎ ሊሆን ይችላል ትላታለች። ውሻሽ ምናልባትም ሞቶ ሊሆን ይችላል ብትላትም ነገር ግን እሷ ምንም እየተከራከረች ባለችበት አንድ ሰው ብስክሌቷን ሰርቆ ይሮጣል። አሁን እሷ በእግሯ ወደ ቤት መሄድ ትጀምራለች። በሌላ በኩል ሄገንን እናየዋለን። ውድድር ውስጥ ይገባል ማለት ነው እና ሁለቱ ውሾች እንዲጣሉ ይደረጉና አንደኛው ይሞታል፣ እንዲሁም ያልሞተው ደግሞ እንዳሸናፊ ይቆጠራል። በዚህም በርካታ ገንዘብ ያገኛሉ። ቅድም ውሻውን የገዛው ለዚህ ውድድር ነበር። አሁን ሄገን ከጥቁር ውሻ ጋር መጣላት ይጀምራል እና በጥቂት ጊዜ ውስጥም ሄገን ውሻውንም ይገድሏል። አሁን ሌላ ሰው ሄገንን ስለመግዛትም ሊያማክሯል። ለዛ ሰውዬ ግን አልሸጥም በማለት በሁለቱ መካከል ትልቅ ጸብ ይፈጠራል። መብራቱ ሲጠፋ በዚህ አጋጣሚ እዚህ ማን ያመልጣል? ውሻው ያመልጣል። እሷም ደግሞ ወደ ቤቷ እየሄደች እያለ ሳይክሏን ታያዋለች ማለት ነው። ሳይክሌን ለምንድን ነው የሰረከኝ?
አሁን ወደ ቤት መሄድም ይኖርብኛል፣ ውሻዬ በጣም ጠፍቷል ትላለች። ከዛ በኋላ እሱም አንድ አደንዛዥ እጽ እንዳለው ያስታውሳል። ከዛ በኋላ ለሷ ይሰጣታል ማለት ነው እንድትደብቀው። ከዛ እሷም ትደብቀዋለች። ወደዛ ባር ውስጥም ሲገቡ ከሊ በስተቀር ሁሉም ይፈተሻል። ምክንያቱም እሷ ገና በክለቡ ውስጥም ትንሽ ልጅ ስለነበረች ውስጥ ከገባች በኋላ መጠጥ መጠጣት ትጀምራለች። በዚህ ምክንያትም ራሷን ትስታለች። ጠዋት ሲነጋ ፖሊሶች ይይዟታል። በኪሷ አደንዛዥ እጽ አለ ተገኝቷል። ከዛም በኋላ ፖሊስ ጣቢያ ምርመራ ይደረግላታል። አባቷም ከተወሰነ ጊዜ በኋላ ይመጣል፣ ያለቅሳል። እኔ ማታ ምንም እንቅልፍ አልተኛውም፣ በጣም ተጨንቄ ነበር፣ ፈርቼ ነበር። እኔ በጣም ናፍቀሽኛል። አሁን ውሻሽን ማቆየት ትችያለሽ፣ ሌላ ውሻ እናምጣ ይላታል። እሷ ግን አይሆንም አባዬ፣ ከእንግዲህ ሌላ ውሻ አልፈልግም ትለዋለች። ከዛ በኋላ አሁን ላይ እንመለከታለን በድጋሚ ትንሽ ኩሬ ላይ ሁለት ነጭ ውሾችን እንዲሁም ደግሞ እነዚህ ውሾችንና ሌሎችንም እነዚህ ውሾችንም የሚያድኑ ሰዎችን እንመለከታለን። በርካታ ውሾችን እንደዚህ እየወሰዱ የውሻ መጠለያ ውስጥ የሚያስቀምጧቸዋል። ከተወሰደ በኋላ ሀገን አንዲት ልጅ በጣም ትወደዋለች ማለት ነው። እሱን ለመውሰድ ትፈልጋለች። በዚህ ጊዜ ሰውየውም ልክ ሄገንን እንዳወጣው ከዛ በኋላ በትምህርት ቤት ደግሞ ትዕይንቱ ተቀይሮ ኮንሰርት እያቀረበች እንመለከታለን። አባቷም እዛ ተካፍሏል ኮንሰርቱ ላይ። ሄገን እየሄደ እያለ ወደ አንድ ቦታ ላይ እየወሰደው እያለ ከዛ ሰራተኛ እጅ ያመልጣል ማለት ነው። ካመለጠ በኋላ ሰውየውን እዛው ህይወቱ እንዲያልፍ ያደርገዋል ነክሶት። እየዞረ ምን ያደርጋል? ሁሉንም ውሾች ነፃ ያወጣቸዋል በሮቹን እየከፈተ። እንደ መሪ ይቆጥሩታል። እሱንም ተከትለው መሮጥ ይጀምራሉ። አንድ እዚህ ባልደረባም እነሱን ለማስቆም ስሞክር ገፈታትሯት በከተማ ውስጥ ይንሰራፋሉ። ሁሉም ሰው እነሱን ፈርቶ መሮጥ ይጀምራል። ሁሉም በሰው ነገሮች ላይ ሙሉ ከተማውን አጥለቅልቀው እንዳለ ማበላሸት ይጀምራሉ፣ እቃዎችን ማለት ነው። ከዛ ወደ ሊሊ ትምህርት ቤት ይመጣል። ኮንሰርቱ የሚካሄድበት ቦታም ሙሉ በውሾች ይጥለቀለቃል ማለት ነው። እና ከነሱ መካከል ሄገንን ላገኝ እችላለሁ በማለትም እሷ ታስባለች። ለሊሊ ማቆም ማንም አልቻለም። እሷ በቃ በዚህ መሃል እሱን ለማግኘት ከፍተኛ ፍላጎት ነበራት። እሷ ሄገንን ለማግኘት ስትወጣ ብዙ ውሾችም ከእሷ ኋላ ነበሩ። በታሪኩ መጀመሪያ ላይ ያየነውም ይሄ ነው። ከሊሊ በስተጀርባ በርካታ ውሾችም እየተከታተሏት ይገኛሉ። እናም ከሳይክሉ ላይ ትወድቃለች። ሄገን አሁን የሆቴሉ ባለቤትንም ለማግኘት ይሄዳል። ለምን? ሽጦታል። ስለዚህ አሁን እሱም መበቀል አለበት ማለት ነው። ለዛም ነው በርካታ ውሾችን አስከትሎ የሆቴሉን ባለቤት አጥቅተው እንዳልነበር አርገው ይገድሉታል። ጋይስ ያሳዝናል። ከዛ በኋላ ፖሊስ ይመጣና እሷን ይይዛታል፣ ሊሊን ማለት ነው። እነሱ ያሰቡት ደግሞ ይሄን የሆቴል ባለቤትም የገደለችው እሷ ናት ብለው ነበር፣ ግን እሷ አይደለችም። ከዛ በኋላ እሷም አጋጣሚ ታገኛለች፣ ከዛ ታመልጣለች ማለት ነው። ከዛም የምታመልጥበት ዋናው ምክንያት ደግሞ አንደኛ እሷ አይደለችም፣ ሁለተኛ ጊዜዋን እያቃጠሉ ስለሆነ። አሁን ሊሊ ሀገን እንደዚህ እንዳደረገ በጣም ተገንዝባለች ማለት ነው። ከዛ ለአባቷ ትደውልለታለች። ምክንያቱም አንደኛ ሀገንና እሷን የለያየው አባቷ ስለሆነ አባቴን ያጠቃል ብላ አስባለች። አሁን ሄገንም ይሄዳል ወደዛ ሰውዬ። ምክንያቱም አንደኛው ወደዚህ አሁን ወደ ሄደበት ሰውዬ ደግሞ እሱ ነው እንደዚህ ኃይለኛ ውሻ እንዲሆን ፕሮቲን ምናምን እየሰጠ እየደበደበ ያደረገው። ከዛ በኋላ እሱንም ያጠቃል። ፖሊስ አሁን ሁሉም ውሾች በጥይት መግደል ይጀምራል ማለት ነው። ከዛ በኋላ አንድ ውሻን ታገኝና እየተከታተለችው
ወደ ሀገን እንዲወስዳት ብታረግም ግን መንገድ ላይ ፖሊሶችም ያን ነጭ ውሻ ይገድሉታል። ይህንን አታድርጉ እያለቻቸው ቢሆንም ግን እነሱ ፖሊሶቹ ምንም ሊሰሟት አልቻሉም። እሷም ወደ ቤቷ ትሄዳለች። የሆነን ነገር በሙሉ እያየች መደናገጥ ውስጥም ትገባለች። በጣም ተጨንቃለች ማለት ነው። አሁን ሊሊ አባቷን ለመፈለግ ትወጣለች። አባቷም ወደዛ ይሄዳል። ከዛ ውሾቹን ለመዋጋት አንዳንድ መሳሪያ እያዘጋጀ ነው። ውሾቹም መጥተው ቤቱን ይከቡታል። እሷ ሀገንን ልታናገረው ብትሞክርም ሀገን ግን መጮህ ይጀምራል። እንደ ጓደኛ ምንም አልቆጠራትም። አሜኔታውንም ሰብራ ብቻውን ጥላው ስለሄደችም በጣም ተናዷል። ሊያጠቃት ሲል አባትየው በጣም ኃይለኛ እሳትም የሚተፋ መሳሪያ በማስወጣትም እነሱም ማስፈራራት ይጀምራል። ነገር ግን እሱም ምንም አይፈሩትም። ይበልጥ ይናደዳሉ። በጣም መጮህ ይጀምራሉ። እነሱን ለማረጋጋት እሷ የሙዚቃ መሳሪያን አውጥታ መጫወት ትጀምራለች። ሁሉም ውሾች ድምጿን ከሰሙ በኋላም ረጋ ይላሉ። ሁሉም ሀገንን ጨምሮ መሬት ላይ ጎንበስ እንዳሉም እንመለከታለን ማለት ነው። እዚህ ይሄ ታሪክ በጣም የሚያስረዳን ውሾች አንድ ስሜት እንዳላቸውና ከአንድ ሰው ጋር በውስጣዊ ስሜት ከተገናኙ ሙሉ ታማኝ እንደሚሆኑና ውሻ ታማኝ እንስሳ እንደሆነም ያስረዳናል። አብራችሁን እስከ መጨረሻው ስለነበራችሁ ከልብም እናመሰግናለን። ቸር ቆዩልን።